ታገኛላችሁ ከኛ ጋር የትኛውም ዲፕ ድረስ ሄደን በቁርአንና በሐዲስ ማረጋገጫችንን እንሰጣችኋለን ማለት ነው። ያው ሁሉ ጊዜ እንደምንለው ኑና ፈጣሪያችንና አንዱን ጌታችንን አላህን አብረን እናምልከው። አንድ ነው አይወልድም አይወለድም የሚለውን በየቀኑ ለመናገር እንሞክራለን። ከዛ ውጭ ይህንን ይመስላል። ሲል ቴንኪዩ እድሉን ስለሰጠኸኝ አመሰግናለሁ። መርሐባ ጀዛኪላሁ ኸይራ። በጣም ጥሩ ማሻአላህ ማሻአላህ ይላል። ቴንኪዩ። አንተስ ምን እየሰራ ነው? ስለመጨረስካቸው አሉ ኢንሻአላህ ወደፊት ሙሉ ኢትዮጵያ ለአንድና ብቸኛ ለሆነው ፈጣሪ ለአላህ የምትገዛ ትውልድ ትሆናለች። አልሐምዱሊላህ አላህ ይጠብቅህ። እሺ ከጠላቶች ይሰውር። አንድ ነገር በለንና ከመሄድ በፊት ትሄድም ከሆነ አንድ ምርጫ እንሰጥሃለን። ያው እኛ ቤት ስትመጣ እንደ እንግዳ እንቀበልሃለን። ያው ቡና አፍሉለት ምናምን መስተንግዶ እናደርጋለን። ያው ለሚሄዱ ሰዎችም መልካም መንገድ ነው የምንለው፣ መንገዳችን ላይ ብቻ አትቁሙ ነው የምንለው እና ቤታችን መታሃል። ስለዚህ እንትን ወይ አንድ ታሪክ ትነግረናለህ እንደተለመደው እጅ ከምን ስለምንጠይቅ፣ ኦር ደግሞ ቁርአን ትቀራልናል። ረመዳን እንደመሆኑ መጠን ወይ ቁርአን ትቀራልን ኦር ቢዩቲፉል የምትለው አብሶ እኛ ቤት እንድትመጣ የተፈለገበት የቢላልን ታሪክ ነበረ እንድትነግረን። ሰላም እሺ፣ ሰላም ነው አይደል? እሺ፣ ስለዚህ አሁን ስለምናከብር ዝግጁ ነሽ? እሺ፣ የምለውን ቃል አብረሽ እየተከተልሽ ነው። ማሻአላህ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሻል ቃል ሻሃዳ ቃል ወይም ምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሻል ያለሽ ማርሽ ነው። እሺ ነበር እኔ በፊት ስሜ ነሽ ነው ስሜ ነው። በቃ ጥሩ ስሙ የፓስፖርትና አይዲን በከድጃ ስለሆነ በጣም ጥሩ። በቃ እህታችን ከድጃ ከዚህ በኋላ ሙስሊም ሆነሻል። ትምህርት የምትማሪበት ቅርብ ምናምን ኢንሻአላህ እንዲያስገቡሽ ቁጥርሽን ሰጣቸዋለሁ። እሺ ደስ ይለኛል። እሺ እንኳን ወደ እስላም መጣሽ። መልካም ጊዜ ይሁንልሽ። እሺ ዋሌኩም ሰላም። እሺ ሲይዙ የምደሰተው ነገር በየቀኑ እንደ አዲስ ነው የሚሆንብኝ። ኦኬ ሰው በጣም ደስ ብሎናል። አላሁ አክበር። እንትን ነው ሁሌ ስንፈልግ የነበረው የቢላል ታሪክ በሁሱ ሲነገር በጣም ያማረ ነው እና እሱ ቢነግረን ብለው ብዙ ጊዜ ስንጠብቅ ነበር። ወይ ይምጣ ወይ ሄደሽ ይለን እያሉ ነበር። ኢንሻአላህ የቢላል ታሪክ ለነገ ምናምን እናድርገዋለን። ዛሬ ቁርአን እንቀራለን። ማንን ሱራን እንቀራለን? ሱረቱል ዩሱፍ